እኔ አንዴ ከጀመርኳችሁ እያስተረጎማችሁ ተናገሩ። እናንተ ጥንብ የምድር ነገስታት መቼም ትላትላችሁን እያንጠባጠባችሁ ቤቴ ባትመጡ ደስ ይለኛል። ልካችሁን ከመንገሬ በፊት እንዳለ ደማችሁን እያዝረከረካችሁ የምትጠጡትን ደም ወደ እኔ ቤት ባትመጡ ደስ ይለኛል ነው ያልኩት። ምክንያቱም እኔ ንጹህ ስለሆንኩ ነው፣ ንጹህ ስላልሆንኩ ነው አይደለም። መጀመሪያ ሴት ቤት ነው ደፍራችሁ የገባችሁት፣ ልክ እንደ ፋክን ጀፍሪ አፕስቲ። ስለዚህ የእናንተ ግማታም ሰይጣንነት ማለት ያ ነው። ሉሲፈር ብቻ ነው ሰው ቤት ሰብሮ የሚገባ፣ ወይም ሉሲፈርም ያለ ሰው ያለ ፐርሚሽን እንኳን መንፈስ አይገባም። ሰይጣን እንኳን ሰው ቤት አይገባም ያለ ፍቃድ ካልጠራኸው ወይም ፐርሚሽን ካልሰጠኸው። የክፉ መንፈሳዊ ሰራዊት እንኳን የማይመጣ ከሆነ አንተ የክፉ መንፈሳዊ ሰራዊቱን ወክለ የምትመጣ መንግስት ሁሉ ሴት ቤት የምትጠቀለቀው ሁሉ ለሀጫምና ሰይጣን ስለሆንኩ እንጂ ጻድቅ ስለሆናችሁ አይደለም። በራሳችሁ ፔናልቲ ውስጥ ተሽከርከሩ። አጋንንት ስለሆናችሁ ሴት ቤት ትጥለቀለቃላችሁ። አጋንንቱ ባትሆኑ ኖሮ እኮ በሰማይ ነበር የምትጸልዩት። መጀመሪያውኑ አጋንንት ብቻ ነው ሴት ቤት ውስጥ የሚሽከረከር። ስለዚህ የራሳችሁን ክርፋትና ትላምነት እዛው ተትላል ተቀመጥ እንጂ እኔ ቤት ገብተህ እንደ ሸረሪት እንደ ፊንጢጣ እንደ ፌንጣ ምናምን ቀንድ አውጣ ምናምን ሶፋ ስር ምናምን ደስት ውስጥ እየተጥለቀለቅ ተቀምጠህ የራስህን ቤኔፊት ለምትፈልግ ጥንባጋንንት ጠላፊ ሁላ መጀመሪያ ባለጌነት ማለት የሰው ፕራይቬሲ መስበር ማለት። ያ ብልግና ካልገባችሁ ከእናንተ በኋላ እንደናንተ ማይንድ ማውራት አልፈልግም። ምክንያቱም ብሬን ካፓሲቲ አይቀበላችሁ። ምክንያቱም በጣም መጥፎ ነገር ልናገራችሁ ይችላሉ። ስለዚህ ከኔ ብትርቁ ደስ ይለኛል። መጀመሪያውኑ ብቻዬን የፈለኩትም ሰውን ላለመናገር፣ ምክንያቱም እኔ ተናግሬ አላልፍም፣ ተናግሬ ነው ማልፈው። ስለዚህ ንገሩኝ ባትሆኑ ማንም የሴት ቤት የተጥለቀለቀ ውሻ ሁሉ ውሻነቱን ከመግለጽ አላልፍም። አትላን እየልከሰከስክ ከዚህ የመጣህ ሌላ እየለቃቀምክ እየወጣህ ለምትናገረው ክርፋትህ እቺ ዓለም ራሷ ከብዷታል። አይደለም የሰው ህሊና እና ሙት ህሊና ስትሆኑ 7 ዓመት እንግዲህ ሻገታችሁ ሴት ቤት ሻጋታችሁን እያከኩ እንግዲህ መኖሬ ደግሞ የኔ ያሳዝናል እንጂ እኔ አያስወቅሰኝም። እኔ ቪክቲም ነኝ።